ድንግልና የመመለስ ቀዶ ጥገና ልክ ነው ብለሽ ታስቢያለሽ ወይ? ማጭበርበር አይደለም ወይ ብላችሁ በጣም ብዙ ሰዎች ትጠይቁኛላችሁ። ይሄንን ህክምና ስሰራ የተረዳሁትን ነገር ልንገራችሁ። አንደኛ ማህበረሰባችን ሴት ላይ ትንሽ ጨከን ይላል። አሁን ኖርማሊ አንድ ሴት በልጅነቷ መደፈር የደረሰባት ሴት እና ከደፋሪው በላይ ህይወቷ የሚዘባረቀው ማለት ነው የተደፈረችዋ ሴት ናት። ምክንያቱም አንደኛ የደፈራትን ሰው አሳልፋ መስጠት አትችልም። ዘመድ ነው፣ ፋሚሊ ነው፣ መበጥበጥ ነው፣ የሚያምናት የለም የሚለው ነገር ያስጨንቃታል። ስለዚህ እሱን ያዝ ታደርጋለች። ወንድየው ከነ ህይወቱ ይቀጥላል። ምንም አይነት ቅጣት የማይደርስባቸው ሁኔታዎች ሰፊ ናቸው ለሆን። ከዛ ይቺ ሴት ወደ ትዳር ስትሄድ ከዚህ በፊት ጓደኛ ነበረሽ ወይ ስትባል አልነበረኝም። ስለዚህ ድንግል እንድትሆን ኤክስፔክት ትደረጋለች። በሆነ አጋጣሚ ግን በዚህ ትዳር ላይ ደም ካልፈሰሰ ድንግል አልነበርኩም ካልኩ ሙሉ ህይወቷን አንቺ እኮ ከማን ጋር እንደነበርሽ አላውቅም፣ ከስንት ወንድ ጋር ሆነሽ ይሆናል ምናምን እየተባለች ትዳሯን ሊበጠብጥ የሚችል ነገር ነው። ስለዚህ ያቺን ድንግልና የመመለስ እንትን ህይወቷን የሚያስተካክል ከሆነ ካላት ዱካክ፣ ጭንቀት በቃ ትዳር ይቅርብኝ ህይወቴን ራሱ ማጥፋት ደረጃ ልድረስ የሚሉትን ሴቶች የሆነ ያህል ህይወታቸውን የሚያስተካክል ከሆነ ትዳር ውስጥ ያላቸውን ክብር የሚመልስ ከሆነ ይህ ህክምና ሴት ልጅን ይጎዳል ብዬ አላስብም።